መሞት እንኳን ያለበት አይመስለኝም። ምናልባት ሌላ መንገድ መጠቀም ይቻላል እንጂ ሞት እንኳን ምንም ቢሆን ወንድም ነው፣ የአብራክ ክፋይ ነው። ሌላ መንገድ መጠቀም ይቻላል እንጂ መሞት እንኳን ተገቢ አይደለም። ወንድሜ ስለሆንክ ብቻ የለፈውበትን ሀብትማ አትወርስም። ገድዬ ከእናትና ከአባታችን ጋር እቀላቅልሃል። አምላኬ እባክህን ጸሎቴን ስማኝ፣ ያሰብኩትን አሳካልኝ። ካንተ ውጪ የምለምነው ማንም የለ። የወንድሜንም ነገር አደራ ሐሳቡን አሳካለት። ሐዘን በጣም ጎድቶታል። እንደ በፊቱ እንዳይሆንብኝ አደራ ጠብቅልኝ። በዚህ ሰዓት እኔ ብቻ ነው ያለሁት። እባክህን አምላኬ ጉልበት እንደሆነው አቅም ስጠኝ። ከክፉ ነገር ሁሉ ጠብቅልኝ። ብቸኛ ቀሪ ሀብቴ እሱ ነው። እባክህን አምላኬ። አዎ ይህንን መርዝ ትበላና ፍግም ትላታል። ያኔ የለፈውበትን ሀብት አገኛለሁ ብቻዬን። ከልጅነታችን ጀምሮ የኔ የሆኑ ነገሮችን ስትቀማ ይኖርሃል። ከዚህ በኋላ እንደዚህ እንዲሆን በፍጹም አልፈቅድልህ። በፍጹም ትሞታታለህ። ዛሬ እስከ ዛሬ ዝም ብዬዋለሁ። ዛሬ ግን የመጨረሻ የፈለገ ነገር የፈለገ ቢሆን የኔ ነው ንብረቱ የኔ እያየ ብቻ ዛሬ ገባ። ዛሬ የመጨረሻ መወሰን አለብኝ። በቃ ህይወቴ ነው አይደል እንዴ? ስለዚህ በቃ ብቻዬን ነው መኖር ያለብኝ። ብቻዬን ነው ተንደላቂ መኖር ያለብኝ። አያስፈልግም። ታግሻለሁ እስከ ዛሬ ድረስ። ዛሬ ይመጣል፣ ገድሏል። አንዴ ወንድሜ መጣ። አንዴ ወንድሜ እንዴት ነው? ሰላም ነው? እንዴት ነው? ደግሞ ጠቆርኩ። ምንድን ነው ጠቆርኩ? ይሄን ጥቁር ልብስ ነው አልኩህ እኮ። በቃ ይብቃ ሀዘን። ሌላ ሀዘን ነው የምንጠላው እኮ አይደል? ምን ሀዘን ነው የሚወልደው?
ደግሞ ሳታጠሉ እንዴ እስኪ ነው ደስ እንደዛ አይደለም። ፀጉሬን ተቆርጬ ሲማም አድርጓል። ለምን ደግሞ ሀዘን ለምን ሀዘን ለምን አይደለ እንዴ? እኔ ማጣት ትፈልጋለህ እንዴ? በቃ ሻውያ እኮ ለምን ታጠብና ግርዋን ምጣለ አጥቤ ከዛ ራታችን እንበላለን። ቶቶ የግርዋን ማንቶ ባይሆን ግን በተኛ ይሻል ነበር። እሺ በቃ ለፍጭ አንተ ቤት ቲማቲም አርቂበታል። አንተ ለማስተኛ ይሻል ነው። ፀጉሬን ይሄን አድጓል። ይሄ ጽኑም አድጓል። ይሄ ጥቁር ደግሞ ይሁን አስትና አቃናኩም እንዴ? እሺ በቃ ባይሆን በቃ ማጎን እሺ ይዘውናና ስለምታሳሰን ነው። እሺ ጫጫ ነው ቆለ ይጆን መጣ እሺ ለምን እኔ ጉርሳለሁ? ምን ችግር አለ? እኔ አላጉርስም እንዴ? እኔ ላጉርስ እኔ ላጉርስ ወያ ለምን ምንድነው ይዛልኝ ነው ጆአብታ ሸምጣ በዛው ፈለክ ጀመርኩ መብላት ማለት ፈልግም ነበር። ወለሽ ምትኛውና ቆይ ለምን የቀረው አለኩ ቀርቶ ስልክ እየጠራ ነው። ቆየ ከጠራ ስልክ ቆየ ከጠራ እኮ እኔ እራሱ ሰምቼው እዛ ምን ሆነህ ነው? ደህና ነኝ። ምንም አልደንግጣለሁ። ምንም አልኩ
ቆየ እየጠራህ ከሆነ ቆየ እዛ ሰምቼው አንተ ያሰማኸው አልጨረስኩም። ምንም አልሆንኩም። ስልክ እየጠራህ ተኝተህ ከሰማሁ ደህና ነኝ። ስልክ ቆየ ተመስገን አምላኬ ተመስገን። ስንት ጊዜ ስጠብቀው የነበረው ስኮላርሺፕ ተሳካልኝ። ተመስገን። ሁሉም ነገር የሆነው ባንተ ፍቃድ ነው። ተመስገን። የእናትና የአባታችንን ውርስ ሙሉ ለሙሉ ለወንድሜ ልሰጠው ወስኛለሁ። እሱ ሰርቶ ህይወቱን ይቀይርበታል። እኔ ከምንም በላይ የእሱን መቀየር ነው የምፈልገው። ሀዘን ብዙ ጎትቶታል። እኔ ከሄድኩ ደግሞ አይዞህ የሚለው ማንም የለም። ሁሉም ነገር የሆነው ባንተ ፍቃድ ነው። ተመስገን። ምን ተገኘ? ሰውዬ ነው ነገር ባለፈው ጌታችን ስለ የውጭ ድል ምናምን ታማሚ ነገር ነበር እና ብቻ አንዳንዴ የእውነት የሚሆነው ምንድን ነው? እንዲህ ዝም ብዬ ማለት ነው። ያ ባለፈው ምናምን ጀምረን ስራ እንዴት ነው? በቃ ችግር የለም። እያወቅህ እድሌ ፈጣሪ ከዛ የተሻለ ነገር አለ። እድሌ እያወቅህ ያው አንተ ወጥተህ ትገባለህ። እዚህ ቤቱ እና እናታችን ከሞተች እራሱ ስንት ጊዜ ሞላ መሰለኝ። እኔ እስካሁን ቤት አሁን ያ ጊዜ አልፎ የእውነት እና አንግረኝ እንዴት አለ መጀመሪያ ጠንከር ማለት አለብህ። ከእንደዚህ አይነት ሀሳብ ማውጣት አለብህ እላለሁ። ፈጣሪ የራሱ ስራ አለው። እሺ አንተን ስለሰጠኝ አመሰግናለሁ። አንተ ባትኖር ምን ደግሞ እኔስ ያለ አንተ ማን አለ? እሱማ የምሬን እኮ ነው። እሺ ና ፈጣሪ የራሱ ስራ እስቲ ሆነ አስሸ ነገር እንኳን ላፍላማል ሙያውን ልጎርርብኝ ነው። ለብስ ነው እንዴ? እሺ ለማንኛውም ሲሰውና ስሰራ እኮ ታውቃለህ። ደግሞ ለዚህ ቆያለሁ። ተመስገን። ብቻ ሄድኩት ይማላል ነው። አንተም እዚህ የሰው ስራ ማለት ትርሱ ገንዘብ የራስህን ነገር ትሰራለህ። ዛሬ መጨረሻ ከማለታለሁ ዛሬ
እስከዛሬም ጊዜ ባክኝ ዛሬ እኔም የውጭ ሀገር ትምህርት ልማራለሁ። ከዚህ ጋር ሰዓት እስከዚህ የውርሱን ነገር የውርሱ ችግር የለውም አልኩህ እኮ ወንድሜ። እንሄዳለን እናንተ ትባላል። ምንድን ነው አዳምጠኝ እንጂ ሁሌ ምንድን ነው እንጂ ጠጣ። ለምን አጠጣም? እኔ ከመጣህ የተሻለ ነገር ነው ነገር ይፈልጋለሁ እና የውርሱን ነገር እያልኩት ውርሱ የት ሄድብናል? ወንድሜ ይሄን ብቻ ነው እስኪ በቃ ምን ነው አይደል? ያስጣል ጠጣ። እሺ ለምንድን ነው ከቋታ ደምቆ ተቋሚ ነው ከሳይ ነው ጠጣ። የት ሄድብና እንግላ ማለት ነው እንዴ? እሺ እና ለማንኛውም የውርሱን ነገር ይኸው እንደው ነገር ያደረኩት ይጣፍጣል። የውርሱን ነገር እንደሚሆን ያደረኩት ምን ያለን ነገር እንኳን ለሎታችን ላለም የሚለው እሱን ታውቀዋለህ አይደል? እና እና ውርሱን በአንተ ምን ነው ከልጅነታችን ጀምሮ ታላቅ ነው እያሉ እናት አባታችን ራሱ ለአንተ ነው ቅድሚያ የሚሰጡ። ታዲያ ይህን ሁሉ ይህን ሁሉ ንብረት ከአንተ ጋር ልወስ ከልጅነታችን እንዴት እንደምታስቀምጡን ታውቃለህ? ከልጅነታችን ጀምሮ እንዴት እንደምትጨቁ እኔ ልጃችሁ ራሱ አልመስልም ወንድም አልመስልም። ቆየው ብዙ ቀን አቀጭኝ ብዙ ቀን ፈጣሪ ወዳል ነው ዛሬ ተሳካ። ደፋ ነፃነት ሀብቱን ንብረቱ ወርሷል። ደግሞ የሚጨምር የምንውልስ ውርሱን የማየው እኔ ለውርሱ አይደል? ውርሱንማ በእጅ ያስገቡት የማታ ቢሆን ነበር ከተባላለህ አንተ እንደናት አባታችን ነበሩ አንተም ነበር ከተባለ ውርሱ ታናሽ ወንድም አቤል መስፍን ሙሉ ውክልና ሰጥቼ ውርሱስ ሰጥቼ ፊርማ አረጋግጫለሁ።
ክብረት ሀብት